ሰላም ሊናችሁ ውድ ቤተሰቦቼ፣ እስኪ ዛሬ ደግሞ የማንበብ ክህሎታችሁን ከፍ ለሚያደርጉ አንዳንድ ንባቦችን ወይም አጫጭር አባባሎችን ህይወታችን ሊቀይሩ የሚችሉ ንባቦችን እናነባለን ማለት ነው። በደንብ ተከተሉኝ። በኦንላይን አማርኛን መማር የምትፈልጉ ደውሉልን። ከሀገር ውስጥም ሆነ ከሀገር ውጭ ናችሁ መማር ትችላላችሁ። ቤቱን ደግሞ ሰብስክራይብ አድርገው። ቀጥታ ወደ ትምህርት ነው የምንሄደው። እንቀጥል። ጥላቻን 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 በጥላቻ በጥላቻ ጥላቻን በጥላቻ ጥላቻን በጥላቻ ማሸነፍ 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 አይቻልም 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 ጥላቻን በጥላቻ ማሸነፍ አይቻልም። ጨለማን ጨለማን የሚያጠፋው ጨለማን የሚያጠፋው ብርሃን ብቻ ነው። ጥላቻን በጥላቻ ማሸነፍ አይቻልም። ጨለማን የሚያጠፋው ብርሃን ብቻ ነው። እንቀጥል። መልካምነት በምላስ አይለካም መልካምነት በምላስ አይለካም። በተግባር እንጂ መልካምነት በምላስ አይለካም በተግባር እንጂ። እንቀጥል። ትላንት የተሳሳቱትን መንገድ ዛሬም የሚከተሉ ነገም አዲስ ቦታ አይደርሱም። ትላንት የተሳሳቱትን መንገድ ዛሬም የሚከተሉ ነገም አዲስ ቦታ አይደርሱም። በጣም አሪፍ። ሙሉ ላንብብላችሁና ወደ ቀጣዩ እንሄዳለን። ጥላቻን በጥላቻ ማሸነፍ አይቻልም። ጨለማን የሚያጠፋው ብርሃን ብቻ ነው። መልካምነት በምላስ አይለካም በተግባር እንጂ። እንቀጥል። ትላንት የተሳሳቱትን መንገድ ዛሬም የሚከተሉ ነገም አዲስ ቦታ አይደርሱም። እንቀጥል። እሺ። ሳይዘሩ ማጨድ ሳይደክሙ መባረክ የለም። ሳይዘሩ ማጨድ ሳይደክሙ መባረክ የለም። በጣም አሪፍ። ትናንሽ ትናንሽ ጠብታዎች ተያይዘው ውቅያኖስ ይሰራሉ። ትናንሽ ጠብታዎች ተያይዘው ውቅያኖስ ይሰራሉ። እንቀጥል። የስኬት የስኬት ሚስጥር መጀመር እንጂ ፍጹም መሆን አይደለም። የስኬት ሚስጥር መጀመር እንጂ ፍጹም መሆን አይደለም። በጣም አሪፍ። እሺ፣ እኔ ዝም ብዬ ከምሄድ እናንተ ታነቡልኛላችሁ ማለት ነው። እመራችኋለሁ፣ ተከተሉኛላችሁ ማለት ነው። ምንድን ነው የሚለው የመጀመሪያው? ሳይዘሩ ማጨድ ሳይደክሙ መባረክ የለም። በጣም አሪፍ። እዚህ ላይስ ትናንሽ ጠብታዎች ተያይዘው ውቅያኖስ ይሰራሉ። እሺ፣ ከዚህ ላይስ የስኬት ሚስጥር መጀመር
እንጂ ፍጹም መሆን አይደለም። ጎበዞች፣ ሳይዘሩ ማጨድ፣ ሳይደክሙ መባረክ የለም። ትናንሽ ጠብታዎች ተያይዘው ውቅያኖስ ይሰራሉ። የስኬት ሚስጥር መጀመር እንጂ ፍጹም መሆን አይደለም። ውድ ቤተሰቦች ዛሬ በዚህ መልኩ ስናነብ ቆይታ አድርገናል። አማርኛን በኦንላይን ካላችሁበት ቦታ ሆናችሁ መማር የምትፈልጉ ማንበብም መጻፍም የማትችሉ እንዲሁም ማንበብ እየቻላችሁ መጻፍ ለሚቸግራችሁም በውስጥ መስመር በደንብ እናስችላችኋለን። በየትኛውም የዓለማችን ክፍሎች ናችሁ ከሀገር ውስጥም ሆነ ከሀገር ውጭ እጃችሁ ላይ በሚገኝ ስልክ ብቻ ውጤታማ መሆን ትችላላችሁ። ስራችሁን በማይነካ መልኩ ወይም እናንተ እረፍት በምትሆኑበት ሰዓት ስለሆነ የምትማሩት በጣም ወሳኝና ወሳኝ አጋጣሚ ነው። ተጠቀሙበት ማለት ነው። በቀጣይ አሪፍ ትምህርቶችን ይዘን እንመጣለን። እስከዛው ቤቱን ሰብስክራይብ አድርጉ። በቀጣይ እስከንገናኝ ባይ